በሁለተኛ ጴጥሮስ ምዕራፍ 3 ውስጥ ከዚህ ቀጥሎ የሚነሱትን ሀሳቦች በግልጽነት ተገልጠው እናያለን። በነገራችን ላይ የሁለተኛ ጴጥሮስ ምዕራፍ 3 18 ቁጥሮች አሉት። በእነዚህ ቁጥሮች ውስጥ ደግሞ ሐዋርያ ጴጥሮስ የተለያዩ ሀሳቦችን አንስቷል። ግን አጠቃላይ በምዕራፍ ውስጥ ጎልቶ የምናየው ሀሳብ የጌታ ቀን የሚባለውን the day of the Lord የሚባለውን ሲናገር በዛ ማዕቀፍ ውስጥ ነው ሀሳቦችን አደርጅቶ የምናገኘው። እናም በዚህ በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 18 ባለው ክፍል ውስጥ በመጀመሪያ የሚያነሳው በጊዜው ተነስተው ስለነበሩ ዘባቾችና በእነርሱ ላይም ደግሞ ስለሚሆነው ስለ እግዚአብሔር ፍርድ ነው ሲናገር የምንመለከተው እና ይህንንም ከቁጥር 1 እስከ 7 ባሉት ክፍሎች ውስጥ ነው ሜንሽን ያደረገው። እነዚህ ዘባቾች በገዛ ምኞታቸው ተስበውና ተታለው የመምጣቱ የተስፋ ቃል የታለ ብለው የሚጠይቁ የመምጣቱን የተስፋ ቃል የሚያቃልሉ ሰዎች ናቸውና እንደውም እንዲህ ይሉ ነበር። አባቶች ከሞቱበት ወይም ካንቀላፉበት ጊዜ ዘመን ጀምሮ ሁሉ ነገር እንዳለ ይሆናል የሚል ሎጂክ አምጥተው ነበር። ይመሻል፣ ይነጋል፣ በጋ አለ፣ ክረምት አለ፣ እንዲና እንዲህ የመሳሰሉ ነገሮችን እያሳዩ ሁሉ እንዳለ ነው የሚኖረው ብለው የእግዚአብሔርን ቅን ፍርድ ደግሞ እንዴት እንደሚያቃልሉ ጴጥሮስ በግልጥነት ሲጽፍ ሲናገር እንመለከታለን። እና እነዚህ ዘባቾች የሚዘብቱበት ሀሳብ በራሱ ለገዛ ጥፋታቸው ወይም ለገዛ መጥፊያቸው ራሳቸውን እያመቻቹ እንደሆነ የሚናገርበት ክፍልን ልናገኝ እንችላለን ማለት ነው። እነሱ ከአባቶች ካንቀላፉበት ዘመን ጀምሮ ብለው የአባቶችን ታሪክ በማንሳት የእግዚአብሔርን ነገር ሲያቃልሉ፣ ጴጥሮስ ደግሞ ከቁጥር 5 እስከ 7 ባለው ክፍል ውስጥ ዓለም ከእግዚአብሔር ቃል ዓለም በእግዚአብሔር ቃል ከውሃ እንደተፈጠረች ደግሞም ያን ጊዜ የነበረው ዓለም ወይም የጥንቱ ዓለም በውሃ እንደጠፋ ሆን ብለው እንደሚክዱ አስረጃ ሀሳብን ሲያቀርብ ደግሞ እንመለከታለን። እና ይህም ብቻ አይደለም፣ አሁን ያለው ሰማይና ምድር እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ በእሳት ለመቃጠል ተጠብቀው እንደሚቆዩ አስረግጦ ሲናገር